ክርስትና ከሌላ ሃይማኖት ከሚለይባቸው ወሳኝ ጉዳዮች ብዙ ጉዳዮች ያሉት ቢሆንም አንዱ ጉዳይ ባህል ነው። ክርስትና የራሱ የሆነ ፊክሲድ የሆነ ባህል የለውም። ይሄ ቅዱስ ነው ብሎ የሚይዘው ባህል የለውም። እና ላይክ ለምሳሌ እስልምናን ከወሰድን ከተነሳበት ኤሪያ ከተነሳበት አካባቢና ማህበረሰብ ያንን የማህበረሰቡን ባህል፣ አለባበስ፣ አመጋገብ፣ ኢቨን ቋንቋ፣ ካላንደር ሁሉን ነገር ይዞ ነው የመጣው እስልምና ሃይማኖትን ካየን ማለት ነው። ክርስትና ግን እንደዛ አይደለም። ከተነሳበት ከኢየሩሳሌም ከመካከለኛው ምስራቅ ከእስራኤል ነው ክርስትናው መነሻው እናውቀዋለን። እና የተነሳበትን ቋንቋ ይዞ አልመጣም። በወቅቱ ክርስትና ሲነሳ የነበረው ቋንቋ የግሪክ ቋንቋ ነው። በብሉይ ኪዳን የነበረው ዕብራይስጥና አራማይክኛ ነው። እና ክርስትና ሲነሳ የነበረው ቋንቋ ግሪክኛ ነበር። እና ያንን የግሪክኛን ቋንቋ ወደ ዓለም ሁሉ ማዳረስ አልተፈለገም። እና ቋንቋን መሰረት ያደረገ አለባበስን መሰረት ያደረገ የወቅቱ ወይም የእስራኤላውያንን አለባበስ፣ አመጋገብ ዘይቤን እንዳለ ይዞ በሌሎች ማህበረሰብ ላይ የሚጭን አይደለም ክርስትና። ክርስትና በክርስቶስ ላይ የተመሰረተ እምነት ሆኖ በየማህበረሰቡ ሲገባ ክርስትና ሲሄድ ላይክ እንደ ማይታይ መድኃኒት ሆኖ ያንን ካልቸር ይፈውሳል። ካልቸሩን ሆኖ በዛ ቋንቋ፣ በዚያ ባህል፣ በዚያ ህዝብ ዘመን አቆጣጠር እየቆጠሩ ጀስት ክርስቶስን ተቀበለው በክርስቶስ ይኖራሉ ሰዎች። እና አንድ ማወቅ ያለብን ክርስቲያኖች ዓለም አቀፋዊ የሆነ የክርስቲያን አቆጣጠር እንደሌለ ነው። በኢትዮጵያ እየተጠቀምን ያለ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ያዘጋጀችው ካላንደር እንደሆነ አናውቅም። እስራኤላውያን የሚጠቀሙት ሉናር በጨረቃ ላይ የተመሰረተ የራሱ አቆጣጠር እንዳለ አናውቅም። ግሪጎሪያን ካላንደር ሌላ ካላንደር ለየት ያለ ካላንደር እንደሆነ አናውቅም። ምንም እንኳን በክርስቶስ ልደት ታሪክ ጋር የተገናኘ ቢሆንም በየሀገሩ ስንሄድ ክርስትና ዶሚናንሲ ቢኖራቸውም የራሳቸው የሆነ ካላንደር አቆጣጠር አላቸው። እና ክርስትና መጽሐፍ ቅዱሳዊ አስገዳጅ አንድ የተወሰነ ካላንደር እንድንጠቀም የሚያስገድድ አይደለም። ሌላ የተወሰነ ፊክሲድ የሆነ ካልቸር፣ አለባበስ፣ አኗኗር ዘይቤን፣ አነጋገር፣ ቋንቋ ኤኒቲንግ ፊክሲድ የሆነ ያንን እንድንከተል የሚያስገድድ ሃይማኖት አይደለም። ክርስቲያኒቲ ኢዝ ኖት ኢስላሚክ። እስልምና ከሆነ ነው በአብዛኛው የአረብን ካልቸር፣ የአረብን ባህል፣ የአረብን ቋንቋ፣ የአረቦችን ያንን መነሻውን ከመሐመድ ከመካ ወደ መዲና የሄደበትን ጊዜ ጀምሮ ያ ቢፎር ሂጅራ ኤንድ አፍተር ሂጅራ ብሎ ካላንደሩንም ዩኒቨርሳሊ በዓለም ደረጃ ያሉ ሙስሊሞች ሁሉ ካላንደሩንም ዩኒፎርም የሚሆነው በዛ ነው። ካላንደሩንም ፊክስ ያደረጉት እስልምና ሃይማኖት ነው። ክርስትና ያ አይደለም። እና በየሀገሩ በእርግጥ ከክርስትና ጋር ከክርስትና እሴት ጋር የሚጻረር አንዳንድ ባህሎች አሉ፣ አንዳንድ ልምምዶች አሉ። ያንን መተው ይቻላል። ያንን ማስቀረት ይቻላል። ለምሳሌ ከፍቼ ጋር የተገናኘ ፍቼ ጫምባላላ በዓል ጋር በተያያዘ ብዙ ክርስቲያኖች እየተወዛገቡ ያሉበት ጉዳይ አለና ፍቼ ጫምባላላ እንደ የትኛውም ማህበረሰብ የራሱ ሲዳማም የራሱ የሆነ ካላንደር ነው። ይሄ ካላንደር በስነ ፈለግ እውቀት ላይ የተመሰረተ ካላንደር ነው። ዴሞኒክ አይደለም፣ ሰይጣናዊ አይደለም፣ እውቀት ነው። ስነፈለክ ምርምር ላይ የተመሰረተ እውቀት ነው። መሰረቱን ስነፈለክ ምርምር ላይ ወይም ሰማይ ከዋክብትን፣ ጨረቃን፣ ዑደቱን ያንን በማጥናት ላይ መሰረት ያደረገ ንጹህ ሳይንስ ነው።
ሳይንስ ብቻ ነው ወይ? አይደለም። ሳይንሱንም የያዙ ያንን እውቀቱን የያዙ ስነፈለክ እውቀቱን የያዙ ሰዎች አንዳንዴ ሞራ ገላጭነትን እጣ ፈንታ መወሰን ጉዳይ ላይ ከክርስትና ጋር የሚጻረር እንትን አለ። ያን መተው ይቻላል። ቀን ልዩነት የለውም ብሎ መቀበል የኔ እምነት ጉዳይ ነው። ነገር ግን ዘመን አቆጣጠርን በሰነፍለክ እውቀት ላይ በከዋክብት ምርምር እውቀት ላይ የተመሰረተውን ያንን ንጹህ እውቀት እርኩስ አድርጎ በድምሩ መጨፍለቅና መፈረጅ ብልህነት የጎደለው እና የራሱ የሆነ ማንቀበለው ከክርስትና ጋር የሚጻረር ነገር አለ። ሞራ ገላጭነትን እንደ ክርስትና አንቀበለውም። ለምሳሌ አልቀበለውም። በሞራ ገላጭነት ዘመኑ እንዲህ ነው እንዲያ ነው የሚባለው ነገር እኔ እውቀት ነው ብዬም አልቀበለውም። ከጥንትም ከባቢሎን ጀምሮ ያለ የተወገዘ እግዚአብሔር የማይቀበለው ነገር ነው እና ይሄ ክፉ ነው ይሄ መልካም ነው እያሉ ቀናትን መከፋፈልም በክርስትና እጣ ፈንታ ነጋሪነትም እነዚህ ነገሮች አሉ። በየማህበረሰቡ አለ። ግን የማህበረሰቡን ባህል፣ ቋንቋ፣ አኗኗር ዘይቤ በአንድ ላይ ጨፍልቀን እርኩስ አናደርገው እና በአብዛኛው ፕሮቴስታንት ክርስትና ወንጌላዊ ክርስትና የመጣው ከአውሮፓ ስለሆነ አውሮፓዊ ባህልን፣ አውሮፓዊ አለባበስን፣ ሱፍን ምናምን ዘጭ አርጎ መንቀሳቀስን ምናምን ከአውሮፓ የመጣውን ካልቸር እንደ ቅዱስ የማየት ችግር አለብን እና አገር በቀል የሆኑ ካልቸሮችን፣ አገር በቀል የሆኑ እውቀቶችን፣ አገር በቀል የሆኑትን ነገሮች እንደ እርኩስ የማየት እንደ ባዕድ የማየት ለክርስትና ባዕድ እንደሆነ አድርጎ ቆጥሮ ከአውሮፓ የሆነውን ባህል በነገራችን ላይ የአውሮፓን ሲቪላይዜሽን የአውሮፓን ባህል ተቃዋሚ አይደለሁም። ኢስ ኦኬ ችግር የለውም። ነገር ግን የአውሮፓን አይነት አለባበስና አኗኗር ቅዱስ አድርገን የራሳችንን አለባበስ፣ አኗኗር ዘይቤ፣ ቱባ ባህል እና አገር በቀል እውቀቶችን አገር በቀል ፕሮብሌም ሶልቪንግ ሜካኒዝሞችን ላይክ ዲአፊኒ ስርዓትን ምናምን እንደ እርኩስ ከክርስትና ጋር የሚጻረር አድርጎ መቀበል ማሰብ ብልህነት የጎደለው ነው። በነገራችን ላይ ክርስትናን ስንሰብክ ክርስትናን ስናስተምር ከሐዋርያችን ቅዱስ ጳውሎስም እንደተማርነው የሄድንበትን ማህበረሰብ መስለን ከነሱ ጋር የሚበሉትን በልተን የሚለብሱትን ለብሰን እንደሚኖሩ ኖረን ክርስቶስን መስበክ ነው ያለብን እንጂ የራሳችንን ባህል ተሸክመን ሄደን በሌሎች ላይ መጫን የለብንም። that is not Christianity እና ይህንን ልናውቅ ይገባል። ክርስትና ስለ ባህል አይደለም። ክርስቶስ ያልፈቀደንን ቅዱስ ያልሆነውን በመጽሐፍ ቅዱስ በግልጥ የተቀመጡ ኃጢአት የተባሉ ጉዳዮችን ካላደረግን በቀር የራሳችንን ካልቸር እንድንጥል የሚያስገድደን አይደለም። እኔ ከባህሌ በላይ ከብሔሬ በላይ ክርስቶስን እንደሚመርጥ ጌታ ያውቀዋል። እግዚአብሔር ያውቃል፣ ልቤን ያውቃል። ነገር ግን በግብዝነት በአጉል ጥበብ በጎደለው አካሄድ የራሴን ለመጣል አልገደድም እና ክርስትና በዋናነት ካልቸርን መቀየር አይደለም። ክርስትና ስለ ክርስቶስ ነው እና ጥያቄ ካላችሁ ጠይቁኝ። አይዴ ጫምባላላ እላችኋለሁኝ። ፊቼ ጄጂ ሲዩ